ሰላም ሰላም። ዛሬ እንግዲህ በሱ አዘገጃጀት ነው ማሳያችሁ። ይሄን የመሰለ በሱ እንዴት እንዳዘጋጀሁት እኔ በቤት የማዘጋጀውን መንገድ አሳያችኋለሁ። ቀጥታ ወደ አሰራሩ እንገባለን። ያው እኔ እንግዲህ የተጠቀምኩት ይሄንን ገብስ ነው። ትንሽ ገባ ያለ፣ በጣም የጠቆረ ሳይሆን ገባ ያለ፣ ልክ እንደዚህ ገባ ተደርጎ የተቆላ ገብስ ነው የምጠቀመው። ያው በጣም ነጣ ያለውን ስለማልፈልግ ነው። የሚያስፈልገን ነገር ይሄ ገብስ በደንብ በጨርቅ አድርጌ በእርጥብ ጨርቅ አጽድቼዋለሁ። ያው ሲታጠብ ጥሩ ስላልሆነ አላጠብኩትም። ገብስ ብዙም የበሱ እህል ሲታጠብ ጥሩ አይደለም። በጨርቅ አድርጌ የደረቀ የተለቀመ ገብስ ነው። አሁን የሚያስፈልገን ምንድን ነው? እኔ እዚህ ጋር ቀንሼው ነው እንጂ ለ3 ኪሎ ነው የምጠቀመው። ለ3 ኪሎ ሩብ ኪሎ የሚያህል ለውዝ የተፈለፈለ የተቆላ የተፈለፈለ ነው። እናንተ ጥሬውን ከገዛችሁ ኦቨን ውስጥ ከታችሁ ሞቅ ሞቅ ማድረግ ትችላላችሁ፣ ወይም በምጣድ ይቻላል። እዚህ ጋር አንድ ስኒ የሚሆን ትንሽ ናት ስኒ፣ የኔ የቡና ስኒ ሱፍ እና ግማሽ ስኒ የሚሆን ተልባ፣ ሁለት የሾርባ ማንኪያ የሚሆን ጦስኝና ቀረፋ ነው የማደርገው። ያው እኔ በቤት የማዘጋጀውን አዘገጃጀት ነው ማሳያችሁ። አሁን ምን እናደርጋለን? አመስ እናደርገዋለን። ተልባውን እና ሞቅ ሞቅ እናደርገዋለን። በጣም ሳይሆን ሞቅ ሞቅ እናደርገዋለን። ሞቅ ሞቅ አደርገዋለሁ እንደዚህ ትንሽ። ትንሽ ነው ሞቅ ሞቅ ማድረገው። አሁን እቀላቅለዋለሁ። ለውዜን አደርጋለሁ። ሱፍ አንድ ስኒ በትንሿ ስኒ ነው ያደረኩትኝ። ግማሽ ስኒ ተልባ፣ ለውዝ ከሩብ ኪሎ ትንሽ ነው የቀነስኩት እንዳይበዛ ብዬ። ቀረፋ ጦስኝ አድርጌያለሁ። ጨው ትንሽ ግማሽ የሚሆን አድርጌያለሁ። ከዛ እቀላቅለዋለሁ። ያው ይሄ 3 ኪሎ ነው የማዘጋጀው፣ ግን ይሄን ቀንሼ ነው እየቀላቀልኩት ያለው። እስቲ እናንተ ቤታችሁ ውስጥ እንዴት እንደምታዘጋጁ ምን እንደምትጨምሩበት ኮሜንት ላይ ጻፉልኝና ሼር እንደራረግ። እስቲ እንደዚህ
ቀላቅዬ ከሌላው ከቀረው ጋር ቀላቅለውና ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ያ እንግዲህ በሷችን ተፈጭቶ መጥቷል። ይሄን የመሰለ ሆኗል።